ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ ይጀምሩ፣ ቤተሰብም ይሁኑ። አሜሪካና ኢራን ወሳኝ የሆነውን የተኩስ አቁም ስምምነት በደረሱበት እስራኤል የኢራንን ከፍተኛ ተደራዳሪዎች ለመግደል እያሴረች እንደነበር የአሜሪካ ባለስልጣናት እንደሚያምኑ ዘ ኒውዮርክ ታይምስ ጋዜጣ ዘገበ። ባለፈው ሚያዝያ አሜሪካና ኢራን ጦርነቱን በተኩስ አቁም ጋብ ለማድረግ ያስቻለው ንግግር ወደ መቋጫው ሲቃረብ ዋነኛ የኢራን ተደራዳሪ የሆኑት የውጭ ጉዳይ ሚኒስትር አባስ አራግቺኒ እና የፓርላማው አፈ ጉባኤ መሐመድ ባገር ጋሊባፍ የእስራኤል ኢላማ ሊሆኑ ይችላሉ የሚል ስጋት አሜሪካ ተፈጥሮባት እንደነበር ባለስልጣናት መናገራቸውን ጋዜጣው አስነብቧል። እንደ ዘገባው ከሆነ ከፍተኛ ስጋት የተፈጠረበት የትራምፕ አስተዳደር እስራኤል ሁለቱን የኢራን ከፍተኛ ባለስልጣናት ኢላማ ልታደርግ እንደምትችል ቴሄራንን እንዲያስጠነቅቁ በአካባቢው ሀገራት በኩል መልእክት አስተላልፏል። የኢራን ባለስልጣናት እስራኤል በዲፕሎማሲያዊ ስብሰባዎች ወቅት የድርድር ቡድኗን ኢላማ እንዳታደርግ በፓኪስታንና በኳታር አሸማጋዮች በኩል የአሜሪካን ዋስትና እንደምትፈልግ መጠየቋም ተጠቅሷል። ዘገባው ጨምሮም ሚያዝያ ወር ላይ የኢራን የደህንነት ኃይሎች ሁለት የእስራኤል አውሮፕላኖች ወደ ኢራን የአየር ክልል መግባታቸውን በመጥቀስ ከፓኪስታን ወደ ቴህራን የመልስ በረራ ላይ የነበሩት ጋሊባፍ አቅጣጫቸውን ቀይረው ማሽሃድ ወደ ተባለችው የኢራን ከተማ ማምራታቸው ተገልጿል። ዘገባውን በተመለከተ በአሜሪካ የሚገኘው የእስራኤል ኤምባሲ ባለስልጣናት አስተያየት ለመስጠት ፈቃደኛ አለመሆናቸውን ጋዜጣው አመልክቷል። ፈረንሳይ ባለፈው ሳምንት ከ2000 በላይ ተጨማሪ ሞቶች መመዝገቧን አስታወቀች። ይህ የተመዘገበው በአውሮፓ ከፍተኛ ሙቀት በተመዘገበበት የአውሮፓውያኑ ሰኔ ወር መጨረሻ ሳምንት ነው። በዚህ ሳምንት ከፍተኛ ሙቀት ጋር ተያይዞ የሞቱ ሰዎች ቁጥር ቀድሞ ከነበረው ሳምንት ጋር ሲነጻጸር 29 በመቶ ጨምሯል። በፓሪስ ብቻ የሟች ቁጥር 62 በመቶ መጨመሩ ተገልጿል። የፈረንሳይ የጤና ሚኒስትር ስቴፋኒ ሪት እድሜያቸው ከ45 ዓመት በላይ የሆኑ ሰዎች ሞት መጨመሩን ገልጸዋል። በፈረንሳይ ሰኔ 24 በአማካይ ሙቀታማ ቀን ሆኖ አልፏል። ዩናይትድ ኪንግደምን ጨምሮ በሌሎች የአውሮፓ ክፍሎችም ሙቀቱ ያየለ ሲሆን አዲስ ሞቶችም ተመዝግበዋል። የአየር ንብረት ትንበያ ባለሙያዎችም በሚቀጥሉት ቀናት በአህጉሪቱ ከፍተኛ የሙቀት መጠን እንደሚኖር አስጠንቅቀዋል። የካቲት ላይ በተፈጸመው የመጀመሪያ ጥቃት ለተገደሉት የቀድሞ ጠቅላይ ሚኒስትር አያቶላህ አሊ ካሚኒ መንግስታዊ የቀብር ስነ ስርዓት ለማካሄድ እየተዘጋጀች ያለችው ኢራን አሜሪካና እስራኤል ማንኛውንም ጥቃት እንዳይሰነዝሩ አስጠነቀቀች። የቀድሞ ጠቅላይ መሪ የቀብር ስነ ስርዓት ከሐሙስ እስከ ቅዳሜ ድረስ በኢራን እና በኢራቅ ውስጥ የተለያዩ ስፍራዎች እንዲካሄድ ዝግጅት እየተደረገ ነው። በተለያዩ ደረጃዎች ያሉ የበርካታ ሀገራት ባለስልጣናትም በስነ ስርዓቱ ለመታደም ወደ ቴህራን እንደሚጓዙ አስታውቀዋል። ቻይና፣ ፓኪስታን፣ ህንድ እና ኳታር ባለስልጣናቶቻቸው ከሚልኩ ሀገራት መካከል ተጠቅሰዋል። ጦርነቱን ለመቋጨት አሸማጋይ የሆነችው የፓኪስታን ጠቅላይ ሚኒስትር ሼባዝ ሻሪፍ የአያቶላህን ካሚኒ ቀብር ለመታደም ወደ ኢራን እንደሚጓዙ መንግስታቸው ገልጿል። ይህ ዝግጅት እየተካሄደ ባለበት ወቅትም ካታም አልአንቢያ በመባል የሚታወቀው የኢራን ጦር ሰራዊት ማዕከላዊ ማዘዣ የማስጠንቀቂያ መግለጫ ማውጣቱን ሮይተርስ የዜና ወኪል ዘግቧል። ዋና አዛዡ አሊ አብዶላህ በመንግስት መገናኛ ብዙሃን በተላለፈ መግለጫቸው የኢራንን ጠላቶች በተለይም አሜሪካን እና የጽዮናዊ ስርዓት እስራኤልን ከማንኛውም የተሳሳተ ስሌት እንዲቆጠቡ አስጠንቅቀዋል። አገራችን ላይ ለሚቃጣው ማንኛውም ስጋትና ጥቃት በጦር ኃይሎቻችን ስለሚሰጠው ከባድ የአጸፋ እርምጃ እንዲያስቡ እናስጠነቅቃለን ሲሉም አሳስበዋል።
ረቡዕ ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አራግቺኒ በሀገሪቱ ሕዝብ ወይም አመራር ላይ ለሚሰነዘር ማንኛውም ስጋት አፋጣኝና ጠንካራ ምላሽ እንደሚሰጥ በመግለጽ ተመሳሳይ ማስጠንቀቂያ ሰጥተው ነበር። አራግቺኒ ይህን ማስጠንቀቂያ የሰጡት የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ የአሁኑ የኢራን ጠቅላይ መሪ ሙጅተባ ካሚኒ ለሞት የታጩ ናቸው የሚል አስተያየት ከሰጡ በኋላ ነው። በቀብር ስነ ስርዓቱ ወቅት ከፍተኛ የደህንነት እርምጃዎች እንደሚተገበሩ እንዲሁም በበርካታ ከተሞች ጊዜያዊ የአየር ክልል እገዳ እንደሚጣል መገለጹን ሮይተርስ ዘግቧል።